ሰላም ጤና ይስጥልን የቻናላችን ቤተሰቦች አዳዲስና ወቅታዊ መረጃዎችን ይዘን ቀርበናል። አብራችሁን ቆዩ። በፋኖ ፋኒት ባለሟሴ ላይ የተፈጸመውን ከጦርነት ሕግ ያፈነገጠ የግፍ ግድያን ምክንያት በማድረግ የአማራ ብሔራዊ ኃይል አጭር መግለጫ አውጥቷል። ጥቅምት 6 ቀን 2018 ዓ.ም በሰብአዊነት የሸፈተውን አገዛዝ መታገል የሰው ልጅ ሁሉ ግዴታ ነው። የአማራ ሕዝብ የህልውና ተጋድሎ ዛሬ ካለበት ደረጃ ይደርስ ዘንድ በርካታ መስዋዕትነት ተከፍሎበታል። አገዛዙ አረመኔነትን፣ አውሬነትንና ዓለም አቀፍ አሸባሪነትን ተላብሶ ባካሄደው የዘር ማጥፋት ወንጀል ንጹሃንን በአሰቃቂ ሁኔታ ገድሏል። የሟቾችን አስከሬን በሳት አቃጥሏል፣ አካላቸውን ቆራርጧል፣ የሃይማኖት ተቋማትን ምሽግ በማድረግ አራክሷል። በአጠቃላይ የአማራ ህዝብ ላይ የሽብር ተግባራትን መፈጸም አንደኛው የጦርነት ስልት አድርጎ ቆይቷል። ፋኖ የማረካቸውን የአገዛዙ ሰራዊት ለሚመለከተው አካል እያስረከበ የቆሰሉትን ደግሞ እያሳከመ ባለበት ሁኔታ አረመኔው ሰራዊት ግን ጭካኔ የተሞላበት ከስብና የወጣ ጸያፍ ተግባራትን እየፈጸመ ይገኛል። ጥቅምት 2 ቀን 2018 ዓ.ም ምዕራብ ጎጃም ማንኩስ አካባቢ ከጠላት ጋር በተደረገ የተኩስ ልውውጥ ቀላል ጉዳት ደርሶባት የአገዛዙ ሰራዊት እጅ የወደቀችው የ19 ዓመቷ ፋኒት ተመሳሳይ ድርጊት ተፈጽሞባታል። ፋኒት በዓለምን ከነህይወቷ በእጁ የያዘው ሰራዊት ከበላይ ኃላፊዎቹ በተሰጠው መመሪያ መሰረት የፋኖዋን ሁለት ጡቶች በመቁረጥ አስፋልት ላይ ከመጣሉን ባሻገር አማራ የሚል ንቅሳት ያለበትን የቆዳዋን አካል በመግፈፍ ለአማራ ህዝብ ያለውን ጥላቻ አሳይቷል። አገዛዙ ለመደበኛ ሰራዊቱ ከሚሰጠው የጥፋት ተልዕኮ ባሻገር መሰል የሽብር ድርጊቶችን የሚፈጸም ኃይል በየአህዶቹ በመመደብ በሽብር ተግባር ህዝቡን ሊያሸንፍ በመጣር ላይ ይገኛል። የአማራ ፋኖ ብሔራዊ ኃይል ሰራዊትና አመራር ይህን የአገዛዙን ዋነኛ ባህሪ አስቀድሞ በመረዳት የአገዛዙን ሰራዊት በመተናነቅ የመጨረሻውን ህቅታ ላይ እንዳደረሰው ሁሉ የአብይን ቡድን ሙሉ በሙሉ በማስወገድ የአማራን ህዝብ ማህበራዊ እረፍት ማምጣት ልዩ ተልዕኮ አድርጎ የሚሰራ ይሆናል። ፋኒት ባለሟሴ ላይ የተፈጸመው አውሬያዊ ተግባር በመላው የአማራ ህዝብ ላይ የተፈጸመ ጥቃት እንደመሆኑ ይህንና መሰል ስምሪት የሚሰጠውን አረመኔ አገዛዝ ከነመዋቅሩ ነቃቅለን ለመጣል ለምናደርገው የፍትህ ተጋድሎ መላው ኢትዮጵያዊና ዓለም አቀፍ ማህበረሰብ ከጎናችን እንዲቆም እንጠይቃለን። በሰብአዊነት ላይ የሸፈተውን አገዛዝ መታገል የሰው ሁሉ ልጅ ግዴታ መሆን ይገባዋል። ህልውናችን በተባበረ ክንዳችን የአማራ ፋኖ ብሔራዊ ኃይል ሲል መግለጫውን ቋጭቷል። በተያያዘ ዜና የአማራ ብሔራዊ ኃይል በተለያዩ ቦታዎች የነበሩትን አለመግባባቶች በውይይት በመፍታት ከምንጊዜውም በላይ ከፍተኛ ተጋድሎ በማድረግ የተለያዩ አውደ ውጊያዎች ላይ ድሎችን በማስመዝገብ ላይ ይገኛል። የተለያዩ የከተማና የገጠር ወረዳዎችንም እየተቆጣጠረ ይገኛል ሲሉ በአራቱም አቅጣጫ የሚገኙ የፋኖ አመራሮች ቃላቸውን ሰጥተዋል። በተለይም ደግሞ አሁን ላይ እየተፈጸመ ያለውን ዓለም አቀፍ የጦር ምርኮኛ ህግ የሚጥስ አካሄድ ሲጀምሩ ነበልባሎቹ የአማራ ፋኖዎች ለመከላከያ ረመጥ ሆነውባቸዋል። በየዱር ገደሉ እያሳደዱ መውጫ መግቢያ ነስተዋቸዋል። ገና ምን አይታችሁ ከዚህ በኋላ ነጻነታችን በክንዳችን ሲሉም ቆራጥ የሆነ አቋማቸውን አሳውቀዋል።